ዓለም ዛሬ የምትመራው በዲጂታል መረጃ ነው። ባንኮች፣ የኤሌክትሪክ ኃይል ማመንጫዎች እና የእርስዎ የግል ምስጢር በሙሉ በኢንተርኔት ላይ ተከማችቷል። ነገር ግን ይህንን ግዙፍ ግምጃ ቤት ለመዝረፍ የቆረጡ የፊት ገጽታቸው የማይታወቅ ሰራዊቶች አሉ። ጠላፊዎች። ዛሬ የምናየው ስለ ቫይረሶች ብቻ አይደለም፣ ስለ ዲጂታል ሰላዮች፣ ስለ ዓለማችን አደገኛ ጠላፊዎች እና ዓለምን ከዲጂታል ጥፋት ስለሚታደጉ የሳይበር ተዋጊዎች ምስጢር ነው። በ1990ዎቹ አጋማሽ አሜሪካ አንድ ስጋት ነበረባት። ኬቨን ሚትኒክ የተባለ ወጣት በስልክ ጥሪ ብቻ የሀገሪቱን ታላላቅ ኩባንያዎችን ሲስተም ሰብሮ ገባ። የሚገርመው ኬቨን መረጃ የሚሰርቀው በኮድ ብቻ አልነበረም። ሶሻል ኢንጂነሪንግ ወይም ሰዎችን በማታለል ምስጢር እንዲናገሩ በማድረግ ነበር። ኤፍቢአይ እሱን ለመያዝ ለዓመታት የድመትና የአይጥ ጨዋታ ተጫውቷል። ይህ ታሪክ ዓለምን አንድ ነገር አስተማረ። ትልቅ የደህንነት ቀዳዳ ቴክኖሎጂው ሳይሆን ሰው ራሱ መሆኑን። በ2017 በአንድ ጀንበር በመቶ ሺህ የሚቆጠሩ ኮምፒውተሮች በዓለም ዙሪያ ሥራ አቆሙ። ዋናክሬይ የተባለ ቫይረስ የሆስፒታሎችን፣ የባንኮችን እና የፋብሪካዎችን መረጃ ቆልፎ ገንዘብ ካልከፈላችሁ መረጃችሁን አታገኙም አለ። ይህ ራንሰምዌር የመረጃ እገታ ይባላል። በታሪክ ለመጀመሪያ ጊዜ አንድ ዲጂታል ቫይረስ የሰዎችን ሕይወት አደጋ ላይ ጣለ። አምቡላንሶች ወዴት እንደሚሄዱ ጠፉ። ጥገናዎችም ተቋረጡ። ሁሉም ጠላፊዎች ለገንዘብ አይሰሩም። አኒሜስ የተባሉ ጭንብል የለበሱ ስብስብ የሀገሪቱን መንግስታት እና ትላልቅ ኩባንያዎችን በፍትህ ስም ያጠቃል። ሳይበር ዓለም 3 አይነት ተዋናዮች አሉ። ብላክ ሃት ወንጀለኞች፣ ዋይት ሃት የዲጂታል ፖሊሶች እና ግሬ ሃት አወዛጋቢዎች። ከእነዚህም ባሻገር ዳርክ ዌብ የተባለ ድብቅ ገበያ አለ። እዚህ ማንኛውም መረጃ እንደ ሸቀጥ ይሸጣል፣ ከክሬዲት ካርድ ቁጥር እስከ ሀገር ምስጢር። በ2010 አንድ አስገራሚ ነገር ተከሰተ። ስቱክስኔት የተባለ እጅግ ውስብስብ ቫይረስ የኢራንን የኒውክሌር ማሽኖች በራሳቸው ትዕዛዝ እንዲሰባበሩ አደረገ። ይህ ቫይረስ የተፈጠረው በግለሰብ ሳይሆን በሀገራት እንደሆነ ይታመናል። ዛሬ ጦርነት የሚደረገው በታንክ ብቻ አይደለም። በአንድ ዩኤስቢ ወይም በኮምፒውተር ኪቦርድ አማካኝነት የሀገርን ማብራት ማጥፋት ወይም ባንክ መዝጋት ይቻላል። የእርስዎ ቀላል ፓስወርድ የዚህ ትልቅ ጦርነት ግንባር ነው። ዲጂታል ዓለም ሰፊ ነው፣ ግን ደግሞ አደገኛ። መረጃዎችን እንዴት ይጠብቃሉ? በሚቀጥለው ክፍል ደግሞ የሰው ልጅ የመጨረሻው ፈጠራ ወደሆነው ኮምፒውተሮች እንደ ሰው ማሰብ ወደሚጀምሩበት ወደ አርቲፊሻል ኢንተለጀንስ እንሻገራለን። ይህ ቪዲዮ ስለ ሳይበር ደህንነት ንቃተ ህሊና እንዲኖራችሁ ረድቷል ከሆነ ላይክ እና ሰብስክራይብ በማድረግ ቤተሰብ ይሁኑ። መረጃችሁ ተሰርቆ ያውቃል ወይስ አጠራጣሪ መልእክቶች ደርሷችሁ ያውቃል? ኮሜንት ላይ ያውቃል። ቸር ሰንብቱ።